ستغلق حتى يعلمك الله سبحانه وتعالى أنه تركك وحدك ليكفلك وحده سبحانه. الفرج قادم لأنه معنا الله، الصحة قادمة لأن الله معنا، الغنى قادم لأن الله سبحانه وتعالى معنا. كل الأبواب ستغلق حتى يعلمك الله سبحانه وتعالى أنه تركك وحدك ليكفلك وحده سبحانه. الفرج قادم لأنه معنا الله، الصحة قادمة لأن الله معنا، الغنى قادم لأن الله سبحانه وتعالى معنا. كل ሰላምታውን ረስቸው አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት ስለ እህቶቻችን፣ ወንድሞቻችን፣ አባቶቻችን እየተሰቃዩ ያሉበትን አሁን ደግሞ ሚዲያ ወደ ሌላ ዘወር ስላለ ተረስቷል ማለት ነው፣ የነሱ ጉዳይ ማለት ነው። የፈለኩት ምንድነው ስለ አክሱም ሙስሊሞች ነው ማለት ነው። ከ3 ቀን በፊት በሚዲያ ላይ የተወሰነ ነገር ተንቀሳቅሶ ነበረ። አሁን ደግሞ ሌላ ጉዳይ ስለመጣ በዛ ጉዳይ ላይ ነው ህዝቡ አተኩሮ ያለው ማለት ነው። ለዛውም አላህ ይርሐማቸው፣ አላህ ጀነቱል ፊርደውስን ይወፍቃቸው። መልካም አባት ነበሩ። ባወቁት እውቀት ህዝቡን አስተምረዋል። ያው የተከተላቸውን ህዝብ እንዲሁም የኢትዮጵያ ሙስሊሞች በበላይነት ሲመሩ የነበሩ ናቸው። አላህ ይርሐማቸው፣ አላህ የጀነት ይበላቸው እና የአክሱም ሙስሊሞችን ባዘነጓቸው ትላልቅ ሚዲያ ያላችሁ እንዲሁም ደግሞ የዛ ሀገር ተወላጅ ሆናችሁ ሌላ ቦታ ያላችሁ ተሰሚነት ያላችሁ ልጆች ስለ አክሱም ሙስሊሞች ብትናገሩ ኡስታዞቻችንንም እንዲንቀሳቀሱ ለነዛ እዛ ሀገር ላሉ ሰዎችም ደግሞ የሚገባውን ከለላ እንዲሰጣቸው መንግስትን መጠየቅ አለብን ብዬ አስባለሁ ማለት ነው። በቃ አሁን ያለው ወደ አዲሱ አጀንዳ ነው ህብረተሰቡ ያለው ማለት ነው። እየተቀባበለ ያለው ስለ ሀጅ ሙፍቲ አሟሟት ነው እና ማለት ነው ስላሉትም ማሰብ አለብን ማለት ነው። ከለላ እንዲሰጣቸው ማድረግ፣ በአካባቢያቸው ደግሞ ምንም አይነት መስጊድ እንዳይሰራ እየተደረገ በትምህርት ቤት ሲከለከሉ የነበረውን ደግሞ የሴቶች ሂጃብ በመንገድ ላይም ለብሰው እንዲሄዱ እንከለከላለን እያሉ ነው የሚናገሩት ማለት ነው። አላህ ይጠብቀን በዲናችን ከመፈተን። አላህ ፈተናውን በላውን አላህ ያንሳላቸው እዛም ያሉትን እህቶቻችንን ወንድሞቻችንን። ሌላ የተለያዩ የከምር እንዲሁም ደግሞ የሴቶች እንደዚህ ገላቸውን የሚሸጡ ሰዎች ባሉበት የነዛ የመዝናኛ የምናምን ነገር ባለበት ሀገር ላይ መስጊድ አይሰራም ብሎ ማለት እኔ ምንኛ እንደሆነ አይገባኝም ማለት ነው። ብዙ የተለያዩ ሀገሮች አሉ፣ የክርስቲያን ሀገሮች ግን መስጊድ አይከለከልም። እንደውም በተሻለ ሁኔታ በትምህርት ቤት ከሆነ ደግሞ ለተማሪዎች የመስገጃ ቦታ ራሱን የቻለ ተደርጎላቸው ነው የምናየው ማለት ነው። እንደ አሜሪካ፣ ስዊዘርላንድ ብዙ የተለያዩ የክርስቲያን ሀገሮች አሉ። ግን ሙስሊምን የት መጣ መካኑ ሀገርህ እያለ ይሄን የድሮ ዝባዝንኬ የሚያወራ የለም ማለት ነው። እዛው ተወልደው እዛው ባደጉበት ሀገር በወለዱበት በከበዱበት ሀገር እናንተ ሀገራቸው መካ እንጂ እዚህ አይደለም የሚለውን አባባል ይዘው አሁንም ሙጥኝ ብለዋን ማለት ነው። እኔ ምን እንደምላቸው አላውቅም። ከባድ ነው ማለት ነው። እህቶቻችንና እናቶቻችን ዋ ሙስሊማ እያሉ እየተጣሩ ነው እና እነሱን ብንሰማቸው የእነሱንም ሀሳብ ብንረዳ
ትላልቅ ሰዎች ደግሞ ወጥታችሁ ብትናገሩ ከለላ ቢሰጣቸው እላለሁ። ሰላማችሁ ብዝት ይበልልኝ። ከፍ ከፍ ያለ የቻናል የቲክቶክ ቻናል ያላችሁ እንዲሁም ዩቲዩብ ያላችሁ ሰዎች ድምጽ ሆኗቸው፣ ድምጽ እንሆን ኢንሻአላህ። እናበረታታቸው። ሀገራቸውን ተመረረው ለቀው እንዲሄዱ። ብዙ ሰው አሁን እዛ እየኖረ አይደለም ማለት ነው። በማንኛውም ነገር እየተነኮሷቸው መስጊድ እንዲሄዱ እያረጓቸው ነው እና ከለላ እንዲሰጣቸው መንግስትን መጠየቅ አለብን። ዝም አትበሉ ላለሁኝ። ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።